السلام عليكم ورحمة الله وبركاته. إن شاء الله زاري يمنورن تمهرت قطعيو የሪያዶቱ اللسان ትምህርት ይሆናል። ያለፈው ትምህርት ላይ ኢንሻአላህ ስለ تكرار ስለ ራ ፊደል ኢንሻአላህ የተለቀቀ ሲሆን ኢንሻአላህ ዛሬ ደግሞ የሚኖረን ስለ ኢድጋም الناقص ስለሚባለው ይሆናል ማለት ነው። ኢንሻአላህ አቅማችን በፈቀደው ያክል ለማየት እንሞክራለን ኢንሻአላህ። التدريب على الإدغام الناقص ይላል። التدريب ልምምድ የምናደርግበት ክፍል ነው። على الإدغام الناقص إدغام ناقص ተብሎ ስለሚጠራው ወይ ደግሞ ስለሚባለው ህግ ስለሱ ይሆናል የምንለማመደው ማለት ነው ዛሬ ኢንሻአላህ። በመጀመሪያ ደረጃ እንደተለመደው ኢድጋም ማለት ምን ማለት ነው የሚለውን ነገር የተወሰነ ለማየት እንሞክራለን ማለት ነው ኢንሻአላህ። እዚህ ጋር ኡስታዙ ልምምድ የምናደርገው ኢድጋም ናቂስ ስለሚባሉት ወይ ደግሞ ስለሚባለው ህግ ነው የምንለማመደው ነው የሚሉት። እንደ አጠቃላይ በመጀመሪያ ደረጃ ማወቅ ያለብን ነገር ምን ለማመደው ስለ ኑነ ሳኪና እና ስለ ተንዊን ነው ማለት ነው። ኑነ ሳኪና እና ተንዊን አራት ህግ አላቸው እንደ አጠቃላይ ማለት ነው። አራት ህግ ነው ያላቸው፣ ከዛ ውጭ የላቸውም። አንደኛ ኢዝሃር የሚባል ህግ ይኖራቸዋል ኑነ ሳኪና እና ተንዊን ማለት ነው። ኢዝሃር የሚባል ህግ ይኖራቸዋል በስድስት ፊደሎች ማለት ነው። እንደዚሁም ደግሞ ይሄው ዛሬ የምንማረው ኢድጋም የሚባል ህግ ይኖራቸዋል ማለት ነው ኑን ሳኪናና ተንዊን። እንደዚሁም ደግሞ ኢቅላብ ወይም ደግሞ ቀልብ የሚባል ህግ አላቸው። እንደ አራተኛ ኢኽፋ የሚባል ህግ ይኖራቸዋል ማለት ነው። ኢኽፋ የሚለው ትምህርት ቀጣዩ ክፍል ላይ ቀጥሎ ስለሚመጣ ኢንሻአላህ በሰፊው እናያለን እዛ ላይ። እንደ አጠቃላይ ግን ኑን ሳኪናና ተንዊን አራት ህግ አላቸው ማለት ነው። ምን ምን ያልነው ኢዝሃር፣ ኢድጋም፣ ኢቅላብ ወይም ደግሞ ቀልብ እንደዚሁም ደግሞ ኢኽፋ ማለት ነው። ስለዚህ አራት ህግ ነው የሚኖራቸው ማለት ነው። ዛሬ የምናየው ከአራቱ ህግ ውስጥ ኢድጋም ስለሚባለው ይሆናል ማለት ነው። እዚህ ቦታ ላይ ኡስታዙ ኢድጋም ናቂስ በሚባሉት ፊደላቶች ልምምድ የምናደርግበት ክፍል ነው ብለው ነው ያስቀመጡት። ነገር ግን እዚህ ጋር ኢድጋም ናቂስ ብቻ ነው ወይ ልምምድ የምናደርገው ሲባል አይደለም ነው መልሱ። በኢድጋም ናቂስ ብቻ አይደለም። ስለዚህ በኢድጋም ቢጉና አክመልም ጭምር ነው ልምምድ የምናደርገው ማለት ነው። ስለዚህ በናቂስ ብቻ አይደለም። እሳቸው ያው በኢድጋም ናቂስ ፊደሎች ኢድጋም ስለ ኢድጋም ልምምድ የምናደርግበት ክፍል ብለው ነው ያስቀመጡት። ነገር ግን ትኩረት ማድረግ ያለባቸው ነገር ኢድጋም ናቂስ ብቻ አይደለም ነው፣ አክመልም አለ የምናየው ይሆናል ማለት ነው። በመጀመሪያ ደረጃ ግን እንዳጠቃላይ ኢድጋም ማለት ምን ማለት ነው ከተባለ ኢድጋም ማለት ቋንቋዊ ትርጓሜው ኢድኻሉ ሸይኢ ፊ ሸይኢ ሙጥለቀን ማለት ነው። በልቅ የሆነ ነገር ውስጥ ማስገባት ማለት ነው። ኢድኻሉ ሸይኢ የሆነ ነገር ማስገባት ነው። ፊ ሸይኢን የሆነ ነገር ውስጥ ማለት ነው። አንድ ነገር ውስጥ የሆነ ነገር ውስጥ ማስገባት ነው። ሙጥለቀን በልቅ ማለት ነው። ይሄ ቋንቋዊ ትርጓሜ ነው። ቋንቋዊ ትርጓሜው ሲሆን ወስጥላሐን በተጅዊድ ምሁራኖች ገለጻ ደግሞ ኢድጋም የሚለውን ደግሞ እነሱ ሲገልጹት ምንድነው ያሉት? ኢድኻሉ ማስገባት ነው። ሐርፊን ፊደልን ማስገባት ነው። ሳኪንን ስኩን የሆነን ፊደል ማስገባት ነው አሉ። ምን ውስጥ ነው የምናስገባው? ፊ ሐርፊን ሙተሐሪኪን ያኒ በፈትሐ በከስራ በዶማ የተሐረከው ፊደል ውስጥ ስኩን የሆነውን ፊደል ማስገባት ነው አሉ። ምን እስኪሆን ድረስ ነው እንደዛ የምናደርገው? ቢሐይሱ የሲራኒ እስኪሆን ድረስ ማለት ነው። ሐርፈን ዋሂደን ልክ አንድ ፊደል
እስኪሆን ድረስ ማለት ነው። ስኩን የሆነውን ፊደልና ሙተሐሪክ የሆነውን ፊደል አንድ ላይ በምንቀራበት ጊዜ ያ ምን መምሰል አለበት? ልክ እንደ አንድ ፊደል ነው መምሰል ያለበት። بحيث يصيران حرفا واحدا ማለት ይሄ ነው። ያ ደግሞ ፊደል يعني ምን ይሆናል ማለት ነው? ይህ በሚሆን ጊዜ ሙሸደደን ማለት ነው። ሸድ እስኪሆን ድረስ አድርገን ማለት ነው። يعني ስኩን የሆነውን ፊደል ሙተሐሪክ የሆነው ፊደል ውስጥ በምናስገባበት ጊዜ ሸድ ይከሰታል፣ ሸድ ይገኛል። ስለዚህ ምን እስኪሆን ድረስ ኢድጋም የምናደርግበት ፊደል ሙተሐሪክ የሆነው ፊደል ሸድ እስኪሆን ድረስ ስኩኑን አስገብተን መቅራት ማለት ነው። ምን ማለት ኢድጋም ማለት ነው። ይሄ በተጅዊድ ምሁራኖች ገለጻ ነው። يرتفع اللسان عنه يعني ይሄንን ድርጊት በምናደርግበት ጊዜ አሉ ሙተሐሪክ ወደ ሆነው ፊደል ውስጥ ስኩን የሆነውን ፊደል በምናስገባ ጊዜ يرتفع اللسان عنه ምላሳችን የምላሳችን ጫፉ يرتفع اللسان عنه የምላሳችን ጫፉ ክፍል ወደ ላይ ብድግ ይላል፣ ይነሳል፣ ብድግ ይላል ጫፉ ማለት ነው። ارتفاعة واحدة አንድ ጊዜ መነሳትን ምላሳችን ጫፉ ክፍል ይነሳል ማለት ነው። ይሄ በተጅዊድ ምሁራኖች ገለጻ ነው ማለት ነው። እንግዲህ ይሄንን ኢድጋም ማለት ምን ማለት ነው በቋንቋዊ ትርጓሜውና በተጅዊድ ምሁራኖች ገለጻ ኢድጋም ማለት ምን ማለት ነው የሚለውን ካየን በኋላ ኢድጋም ስንት ፊደሎች ናቸው? የኢድጋም ፊደሎች ከተባለ የርሙሉን ይባላሉ። የርሙሉን ይባላሉ። ያ ራ ሚም ላም ዋው ኑን ማለት ነው። እነዚህ 6 ፊደሎች ናቸው። ስለዚህ እዚህ ጋር አሁን ማወቅ ያለብን ነገር ምንድነው? ኢድጋም ከተባል የኢድጋም ፊደሎች ስንት ናቸው ከተባለ የተፈለገው የርሙሉን የሚሉት ናቸው ማለት ነው። 6ቱ ማለት ነው። 6ቱ ናም። ከዛ ቀጥሎ ግን የኢድጋም ቢጉናህ የኢድጋም ቢጉናህ ፊደሎች ስንት ናቸው ከተባለ 4 ናቸው። እነሱም የንሙ ይባላሉ ወይም ደግሞ ዩሚኑ ያ ዋው ሚም ኑን ማለት ነው። ዩሚኑ ወይም ደግሞ የንሙ ያ ኑን ሚም ዋው ማለት ነው። ያው ነው ዞሮ 4 ፊደሎች ምን ይባላሉ? ኢድጋም ቢጉናህ ይባላሉ ማለት ነው። ናም ኢድጋም ቢገይሪ ጉናህ ከተባለስ? ኢድጋም ቢገይሪ ጉናህ ከተባለ ደግሞ ግልጽ ነው። ላምና ራ ናቸው። ረለ በመባል ይታወቃሉ። ረለ በመባል ይታወቃሉ። والثاني إدغام بغير غنة ورمزه رل فأتقننه ረለ በመባል ይታወቃሉ ማለት ነው። ላምና ራ ምን ይባላሉ? ኢድጋም ቢገይሪ ጉና ተብለው ይጠራሉ ማለት ነው። ከዛ በተጨማሪ ደግሞ ኢድጋም አክመል ከተባለ ደግሞ ኢድጋም አክመል ከተባለ ደግሞ 4 ናቸው እንላለን። ሚም ኑን ላም ራ እነዚህ ኢድጋም አክመል ይባላሉ ማለት ነው። ከዛ ኢድጋም ናቂስ ከተባል ይሄው የዛሬው ትምህርት ማለት ነው። ኢድጋም ናቂስ ከተባለ ደግሞ ዋው ያ እነዚህ ፊደሎች ምን ይባላሉ? ኢድጋም ናቂስ ይባላሉ ማለት ነው። በኑነ ሳኪና ወተንዊን ኢድጋም የሚባለውን ህግ ስንመለከት በዚህ መልኩ ኢድጋምን መዘርዘር ያስፈልጋል ማለት ነው። ዘርዝሮ ማወቅ ያስፈልጋል የኢድጋምን ማለት ነው።
የኢድጋም አክመል ፊደሎች ቅድም እንዳልነው ማን ናቸው ብለናል? 4 ናቸው ብለን ሚም፣ ኑን፣ ላም፣ ራ ብለን አይተናል። እነዚህ 4 ፊደሎች ኢድጋም አክመል ናቸው። ለምንድን ነው አክመል የተባለው? በአጭሩ ወይም ቀለል ባለ መንገድ እነዚህ 4ቱ ፊደላቶች ላይ ሸድ አለባቸው። ነገር ግን ኢድጋም ናቂስ የተባሉት ግን ዋውና ያ ላይ ግን ሸድ የለባቸውም። ለዛ ሲባል ምን ተባሉ? ኢድጋም ናቂስ ተብለው ተጠሩ ማለት ነው። ይሄ ባጭሩ እንድትይዙት ያክል በዚህ መልክ ተረዱት ማለት ነው። እንደምንመለከተው ፊደላቶቹ ላይ እዚህም ጋር ቢሆን ስንመለከት ሪያዱል ሊሳን ላይ ፊደሎቹ ላይ ሸድ የለም። ነገር ግን ሚምና ኑን እዚህ ቦታ ላይ ኡስታዙን ማስቀመጣቸዋል እንደምትመለከቱት ሸድ ናቸው። ስለዚህ አክመል ናቸው ማለት ነው። ኢድጋምነቱ አክመል ነው። እዛ ጋር ደግሞ ናቂስ ነው። ግልጽ ነው አይደለም? በዚህ መልኩ በቀላሉ ማወቅም ይቻላል ማለት ነው። ስለዚህ ኢድጋም የሚለውን ኢንሻአላህ በዚህ ልክ በተወሰነ መልኩ ማወቅ ይጠበቅባችኋል። እንደምትመለከቱት እዚህ ጋር ሪያዱል ሊሳን ላይ ኡስታዙ መጨረሻ ላይ ኢድጋም ጣኢ ፊታ ብለው ጣ ፊደል ከታጋ መጥቶ ኢድጋም በሚደረግ ጊዜ የምንለማመድበት ክፍል ብለው እዚህ ጋር አስቀምጠዋል። ይህ ጣ ፊደል የሚመደበው ከኑንና ከሚም ነው ወይስ ከያና ከዋው ነው? ኢድጋም ናቂስ ብለን ካልናቸው ከያና ከዋው ነው የሚመደበው ወይስ ደግሞ ኢድጋም አክመል ካልናቸው ከኑንና ከሚም ነው የሚመደበው ከተባለ ይሄ መጨረሻ ላይ ያለ የተቀመጠው ኡስታዙ ያስቀመጡት ትምህርት ኢድጋም ናቂስ ከሚለው ውስጥ ነው የሚካተተው። ኢድጋም ናቂስ የሚለው ትምህርት ውስጥ ወይ ደግሞ ክፍል ውስጥ ነው የሚመደበው። ዋውና ያ ላይ ነው የምንመድበው ማለት ነው። ለምንድን ነው ይሄ የሆነው? ሙሉ ለሙሉ ፊደሉን ለምሳሌ በሰተ ብለን ሙሉ ለሙሉ ጣን እታ ውስጥ አናስገባውም። አያችሁ ምን ማለት ነው? ወይ ደግሞ በሰጦ ተብለን የጧ ድምፁን አውጥተንም አንቀራም። ቀልቀላ የሚባለው ባህሪንም ግልጽ አድርገን አንቀራም። ስለዚህ ምንድነው የምናደርገው? ኢስቲዕላ የሚባል ባህሪ አለው አይደለም? ጧ ከሚወፍሩ ፊደሎች ውስጥ ነው። ስለዚህ ኢስቲዕላ የሚባለው ባህሪውን አስገኝተን ቀልቀላ የሚባለውን ባህሪ አጥፍተን ወደታ መሻገር ማለት ነው። ወይም ደግሞ ጧን በዚህ መልኩ አድርገን መቅራት አለብን ማለት ነው። ይሄ ማለት ነው ከፊል ባህሪውን አስቀርተን ከፊል ባህሪውን አጥፍተን ነው የምንቀራው ነው። ለምሳሌ ምናል ኢስቲዕላ የሚወፍር ፊደል ነው። ሸዲዳ የሸዲዳ ፊደል ነው። ጣ ምን ሑሩፍ አሸዲዳ ውስጥ ነው። ስለዚህ ሸዲዳነቱ ይገኛል። ኢስቲዕላ ባህሪው የመወፈር ባህሪው ይገኛል። 2 ማለት ነው። እሺ ታዲያ ምንድነው የምናጠፋው? ቀልቀላ ባህሪውን እናጠፋዋለን። ቀልቀላ የሚባል ባህሪ አለው፣ ሲፋ አለው። ስለዚህ ቀልቀላውን ግልጽ አናረግም። ታዲያ ኢስቲዕላነቱን እናስገኛለን። ናም ሸዲዳ ባህሪው ይገኛል። ሌላ ደግሞ ኢንጢባቆ የሚባል ባህሪ አለው። ወሳዱ ዳዱን ጣኡ ዛኡ ሙጥበቃህ ብለው ጀዘሪ እንደተናገሩት ኢንጢባቆ ሙጥበቃህ የሙጥበቃህ ፊደል ነው። 4 ፊደሎች ናቸው ሙጥበቃ የሚባሉ ፊደሎች። ከዛ ውስጥ አንዱ ጣ ነው። እንደውም እዛ ሙጥበቃ ከተባሉት ፊደላቶች ከ4ቱ ፊደላቶች ውስጥ ጣ ይበልጣል በውፍረት ራሱ ማለት ነው። እንደዚህ ተብሎም ተወርቷል፣ ተገልጿል። ጣ በጣም ከፍተኛ የሆነ ከሁሉም ፊደላቶች የሚበልጥ የሆነ ፊደል ነው ይላሉ በውፍረት በኢንጢባቅነት ማለት ነው። ግልጽ ነው። ስለዚህ ከ4ቱ ፊደላቶች ውስጥ ማለት ነው። ስለዚህ እሱም ባህሪውን እናስገኝና ነገር ግን ቀልቀላ ባህሪው አይገኝም ነው። ለዛ ሲባል ይኸውላችሁ ከፊል ባህሪውን አስወግደን ከፊል ባህሪውን አስገኝተን ስለምንቀራ ምን ተባለ? ኢድጋም ናቂስ። ኢድጋም ናቂስ ተባለ። ሙሉ ለሙሉ ግን ለምሳሌ አይቀራም፣ እንደዛ አይቀራም። ነገር ግን ሙሉ ለሙሉ ለምሳሌ አሁን በሰተ ብዬ ብቀራ በሰተ አያችሁ የጧ ጭራሽ የለም፣ ሙሉ ለሙሉ ጠፍቷል። ጧ አያችሁ ማፈረቱም ብል ፈረቱም ብል ቀጥታ ጧን አጥፍቼው ብቀራ ምን ይባላል? ይሄ አሁን እንደዚህ አይቀራም። እንደዚህ ግን ቢቀራ ምን ይባል ነበር? ኢድጋም አክመል ይባል ነበር ማለት ነው። ግልጽ ነው።
በዚህ መልኩ ግን አንቀራውም ማለት ነው። ስለዚህ መቅራት ያለብን እንዴት ነው? ቅድም እንደነገርኳችሁ ኢጥባቅ የሚባለውን ባህሪ ኢስቲዕላእ የሚባለውን ባህሪ አስገኝተን መቅራት ይኖርብናል ማለት ነው። ኢንሻአላህ ይሄ ምን ተብሎ ይጠራል? ኢድጋም ናቂስ ተብሎ ይጠራል። ስለዚህ ምን ካልን ነው የሚመደበው? ከዋውና ከያ ጋር ነው የሚመደበው ማለት ነው። ከኑንና ከሚም ጋር አይመደብም ማለት ነው። ለምን? እነሱ ኑንና ሚም ኢድጋም አክመል ናቸው። ግልጽ ነው። ኢንሻአላህ ይሄንን ትኩረት አድርጉ ለማለት ነው። ኢድጋም ኢኽፋ በምናደርግ ጊዜ ኢቅላብ በምናደርግ ጊዜ ወይም ቀልብ ይባላል። ቀልብ ማለቱ የተሻለ ነው። በምናደርግ ጊዜ ምን ያክል ነው የምንቆየው ከተባለ ለሁለት ሐረካ ያክል ይቆያል። ለሁለት ሐረካ ያክል እንቆያለን ማለት ነው። ግልጽ ነው። ስለዚህ ይህንን ማወቅ ይኖርብናል ማለት ነው ኢንሻአላህ። ሌላው በቁርአን ውስጥ ኢድጋም አመጣጡ እንዴት ነው ሲባል ኢድጋም በቁርአን ውስጥ የሚመጣው ወይም ያለው በሁለት ቃል ብቻ ነው። ኢድጋም በአንድ ቃል ቁርአን ውስጥ የለም። በአንድ ቃል በሁለት ቃል ነው ኢድጋም የምናገኘው ማለት ነው። ሌላው ግን ለምሳሌ ኢቅላብን ብንመለከት፣ ኢዝሃር ብንመለከት፣ ኢኽፋ አሁን ቀጣይ ይመጣልናል እናየዋለን። ኢኽፋ ብንመለከት አሁን በአንድ ቃል በሁለት ቃል አላቸው የሚባል ማለት ነው። ኢድጋም ኢኽፋ ስናደርግ በአንድ ቃል በሁለት ቃል አለ። ኢዝሃርም እንደዛው ከዛሊክ። ኢድጋም ግን በሁለት ቃል እንጂ በአንድ ቃል የለም እንላለን ቁርአን ውስጥ ማለት ነው። ግልጽ ነው። ናም ኢንሻአላህ ቀጥታ አሁን ወደ ትምህርቱ ቀጥታ ወደ ልምምዱ እንገባለን ማለት ነው ኢንሻአላህ። التدريب على الإدغام الناقص إدغام النون في الياء እዚህ ቦታ ላይ ምንድነው የሚለው መግቢያው ኑን ፊደል ኑን ሳኪናን ያ ፊደል ውስጥ ኢድጋም አድርገን እንዴት ነው የምንቀራው? እሱን የምንለማመድበት ክፍል ነው ማለት ነው። ኑን ሳኪናን ያ ውስጥ ኢድጋም አድርገን ስንቀራ እንዴት ነው የምንቀራት ነው የሚለው መግቢያው። እሱ እንዴት እንደምትቀራ ልናይ ነው ማለት ነው። ናም መን የቁል ቢነበኢን የቂን ይሄ ነው ኢድጋም ናቂስ የተባለው። ኢድጋም ናቂስ ላይ የበለጠ ደግሞ እናንተ በደንብ ተድሪብ እንድትሞክሩት የምፈልገው ነገር ምንድነው? ኢድጋም ናቂሶች ላይ ማለት ነው። ለምሳሌ አፍንጫችንን ይዘን በሁለት ጣቶቻችን አፍንጫችንን ይዘን ብንል ማለት ነው ድምፁ ይወጣል። ይሄ ጉና ድምፁ ይወጣል። ግን የተሟላ የሆነ ይሄ የጉና ድምፁ ያኒ ጉና የሚባለው ድምፅ እኮ ምንድነው? ያማረ የሆነ ያኒ በሚሰማ ሰዓት የሚስብ የሆነ ድምፅ እኮ ማለት እኮ ነው ጉና የሚባለው ነገር ማለት ነውና ያ ድምፁ ምን ይሆናል ማለት ነው? ያ ድምፁ አይገኝም። የሆነ ጥርት ብሎ በደንብ ውበቱ አይሰማም ነው እንጂ ኖርማሊ ማለት እንችላለን። ግልጽ ነው። የሚጎለው ነገር እንዳለ ሆኖ ጉና ባህሪው የተወሰነ ብልሽት ቢኖረውም ድምፁ ግን ይወጣል። ያንን ጀርቡት እናንተ። ነገር ግን ኢድጋም አክመል የሆኑ ፊደላቶች ላይ ግን አፍንጫችንን ይዘን ማለት አንችልም። አያችሁ፣ አክመል የሆኑት ላይ አፍንጫ ይዘን ማለት አንችልም ማለት ነው። ስለዚህ በዚህም ኢድጋምነቱ ራሱ የተወሰነ ልዩነት ይኖረዋል። የተወሰነ ነገር ልዩነት አለው ጉናው ራሱ ማለት ነው። ጉናው ላይ ራሱ የተወሰነ የሆነ ልዩነት አለው። ለምን ቢባል እነዛ ላይ ሙሉ ለሙሉ አፍንጫ ይዘን ማለት አንችልም። ሙሉ ለሙሉ ነው የምነግራችሁ። ነገር ግን አራቱ ያኒ ሁለቱ ፊደላቶች ላይ ግን ኢድጋም ናቂስ የተባሉት ሁለቱ ፊደሎች ላይ ዋውና ያ ላይ ግን አፍንጫን ይዘን ማለት እንችላለን። ያው የተወሰነ የመበላሸት እንትን ጉናው ይኖረዋል፣ ግን እንችላለን ነው። አክመል የተባሉት ላይ ግን አንችልም። እሺ ለምንድን ነው ይሄ የሆነው? አስለን ኑንና ሚም ተፈጥሯዊ ድምጻቸው
ያኒ ፊደሎቹ የሚፈጠሩበት ቦታ ሌላ ቦታ ቢሆንም ድምፁ ግን የሚወጣው የፊደሎቹ ድምፅ በአፍንጫ ነው። ሸድ ሆኑም አልሆኑም እሱ ነገርም ስላለም ጭምር ነው ያኒ ይሄ ነገር የሆነው ማለት ነው። ነዓም አዩሚኑ ወፈሪቀን የቅቱሉን ኢድጋም ኑን ፊል ዋው ያኒ ኑን ፊደል ኑን ሳኪናን በዋው ኢድጋም የምናደርጋት እንዴት ነው? ኑን ሳኪናን በዋው ኢድጋም እንዴት እንደምትደረግ የምንለማመድበት ክፍል ይላል። ሚን ወሊይ መረضን ወለሁም ሚን ወላየትህም ሸይአን ወላ ነዓም በኑን ሳኪና ወተንዊን ህግ መሰረት ኢድጋም ናቂስ ጨርሰናል። በኑን ሳኪና ወተንዊን ህግ ማለት ነው። መጨረሻ ላይ ያለው ደግሞ እሱ ሌላ ነው። ነዓም ምንም እንኳን ኢድጋም ናቂስ ተብሎ ቢጠራ ማለት ነው። በኑን ሳኪናና በተንዊን አይደለም ኢድጋምነቱ። እሺ ቀጥሎ አሁን የምንመለከተው ኢድጋም አክመል ተብለው የሚጠሩትን ነው። ኢንሻአላህ እነሱን ልምምድ እናደርጋለን። ኢድጋም ኑን ፊኑን ሚን ነኺል ሚና አያችሁ። አሁን እዚህ ጋር ሚና የሚለው ጋር አፍንጫ ብትይዙ በእጃችሁ ድምፁ አይወጣም፣ ጸጥ ነው የሚለው፣ ይቆማል ድምፁ ማለት ነው። አያችሁ አክመል ነው ማለት ነው፣ አይገናኝም። እዛ ጋር ግን ይቻላል። የሚበላሽ ነገር ቢኖረውም ብያችኋለሁ። እኔ ጉናው ያን ያክል ጥርት ብሎ የሆነ ውበቱ ይቀንሳል። ግልጽ ነው። ስለዚህ እሱ ይሄ ራሱ ይለየዋል ማለት ነው። ብዙ ነገር አለው የሚለየው እንትን ማለት ነው። ናም ሒጠቱን ነግፊር ሒጠቱን ነግፊር ሚን ነፈቀህ ዓህደን ነበዘህ በኑን ጨርሰናል። ቀጣይ ደግሞ የምንመለከተው ኢንሻአላህ በሚም ይሆናል ማለት ነው። ኑን ሳኪና ሚም ውስጥ እንዴት ነው ኢድጋም የምትደረገው? እሱን ደግሞ ልናይ ነው ኢንሻአላህ። ኢድጋም ኑን ፊል ሚም ያኒ ኑን ፊደል ሚም ላይ ኢድጋም እንዴት እንደምትደረግ ኑን ሳኪና ሚም ውስጥ ኢድጋም እንዴት እንደምትደረግ የምንለማመድበት ክፍል ነው ይላል። ሚም ሚስሊህ ሙሉ ለሙሉ ድምፁ ወደ አፍንጫ ከንፈር ይዘጋል። ሁደም ሚን ሚን መቃም መሰለም ማ ነዓም። ቀጥሎ ደግሞ የምንመለከተው ኢድጋም ጣኢፊታ ጣ ፊደል እታ ውስጥ እንዴት ኢድጋም እንደምትደረግ የምንለማመድበት ክፍል ነው ይላል። ይሄ ኢድጋም ናቂስ ከሚባለው ከያና ከዋው ጋር ነው የሚመደበው ብያችኋለሁ። ከኑንና ከሚም ጋር አይገናኝም። ለምን? ሚምና ኑን አክመል ናቸው፣ ኢድጋም አክመል ናቸው።
ስለዚህ ጣ የሚመደበው ከየትኛው ነው? ኢድጋም ናቂስ ካልነው ነው ከዋውና ከያ ማለት ነው። ይሄ ኢድጋም ናቂስ ለምንድን ነው የተባለው? አጣኡ ፊታ ጣ ፊደል ከታ ጋር በሚመጣ ጊዜ ወሁወ እሱም ኢድጋም ናቂስ ተብሎ ይጠራል። ለምንድን ነው ይሄ የተባለው? ለአነ الحرف القوي ጠንካራ ብርቱ የሆነው ፊደልማ ላ የድኹሉ አይገባም። የት ምን ውስጥ አይገባም? ፊ الضعيف بكله في الضعيف ደካማ የሆነው ፊደል ውስጥ ጠንካራ የሆነው ፊደል ደካማ የሆነው ፊደል ውስጥ ኢድጋም አይደረግም እንደዛ። አሁን ጠንካራ ፊደል የተባለው ማን ነው? ጦ በጣም ጠንካራ የሆነ ፊደል ነው። ጦ ከሁሉም ፊደላቶች ይበልጣል። ጦ ከሙጥበቃዎች ራሱ ይበልጣል ይላሉ አንዳንድ የተጅዊድ ምሁራኖች ማለት ነው። ግልጽ ነው። ሙጥበቃ ከሚባሉት ራሱ ፊደሎች ከነ ዷድ ከነ ዞ ከነ ሷድ ጣ ከፍተኛ ነው ይላሉ። እና በጣም ጠንካራ ብርቱ የሆነ ፊደል ነው። ማን? ጣ። ታስ ታ ደግሞ አضعيف ደካማ የሆነች ፊደል ነች። ግልጽ ነው። ደካማ ፊደል ተብላ ትጠራለች። ስለዚህ ምንድነው ጠንካራ የሆነው ፊደል ደካማ የሆነው ፊደል ውስጥ ያኒ ኢድጋም ይደረጋል እንጂ ደካማ የሆነው ፊደል ጠንካራ የሆነው ፊደል ውስጥ ኢድጋም አይደረግም። ለዛ ነው فكانت العرب عربوች ያደርጋሉ تدغم الطاء الساكنة في التاء يعني سكون የሆነችዋን ጣ ፊደልን ኢድጋም ያደርጋሉ في التاء እታ ውስጥ ማለት ነው። ኢድጋም አድርገው ይቀራሉ። ደካማ ወደ ሆነችዋ ፊደል ውስጥ ጠንካራ የሆነውን ፊደል ጣ ፊደልን ኢድጋም አድርገው ይቀራሉ ነው ያነባሉ በሚያነቡ ጊዜ። ይሄን ግን ሲያረጉ مع إبقاء صفة الإطباق منها አያችሁ። ነገር ግን ይሄን በሚያረጉ ጊዜ ጣ ስኩን የሆነችዋን ጣን ወደታ ኢድጋም በሚያደርጉ ጊዜ ምንም በማስቀረት ነው ኢጥባቅ የሚባለው ሲፋዋን የጣአን ማለት ነው። የጣ ፊደልን ኢጥባቅ የሚባል ባህሪ አላት። ወሳዱ ዳዱን ጣኡ ሙጥበቃ ብለናል። ኢጥባቅ የሚባለው ባህሪውን ከማስቀረት ጋር ነው ምንም ያደርጉት ኢድጋም የሚያደርጉት። ሙሉ ለሙሉ ምን አይሉም በሰት አይሉም። በሰተ ሳይሆን ነዓም ኢጥባቅ የሚባለው የጣ ባህሪውን አስገኝተው ቅድም መጀመሪያ መግቢያ ላይ እንዳወራሁትኝ ቀልቀላ የሚባለው ባህሪን አጥፍተው ነው የሚያነቡት ማለት ነው። ኢንሻአላህ አሁን እሱን ልምምድ እናደርጋለን ማለት ነው ኢንሻአላህ። إدغام الطاء في التاء بسط አሁን ይሄ የጣ ድምፁ ይሰማል። በሰጥ አያችሁ። በሰጦ አትሉ ጦ ይሄ ድምፅ ከወጣ ቀልቀላ ሆነ ተበላሸ ማለት ነው። ጦ የሚለው ይሄ የቀልቀላ ባህሪውን ማጥፋት ታዲያ ሸዲዳ ኢስቲዕላ ኢንጥባቅ ባህሪውን ማስገኘት። በሰጥ ከዛ የታ ድምፅ ይወጣል ማለት ነው። ቀጥሎ ማፈረቱም ፈረጥ ጦ ይሄ ድምፁ አይወጣም። ከወጣ ተበላሸ። እንደዚያ አንቀራም። ቀልቀላው በፍጹም መገኘት የለበትም። ኢስቲዕላው እና ኢንጥባቅ ባህሪው ነው የሚገኘው። ማፈረጡም አሐጥ አያችሁ፣ ይሄ ነገር መገኘት አለበት። ማፈረጥ ጀዛኩም ላሁ ኸይረን ወባረከ ላሁ ፊኩም
ኢንሻአላህ ይሄ ያው በሌላ ህግ ግን ስንመለከተው ኢድጋም ያኒ ሙተጃኒሰይን ተብሎ የሚጠራ ነው። ኢድጋም ሙተማሲለይን የሚባል አለ፣ ኢድጋም ሙተቃሪበይን የሚባል አለ። ይሄ ግን ኢድጋም ሙተጃኒሰይን ውስጥ የሚመደብ ነው። ጀዛኩሙላሁ ኸይረን። እነዚህ ቦታዎች ላይ ቁርአን ውስጥ በምንቀራ ጊዜ ኢንሻአላህ በዚህ መልኩ ማንበብ ይኖርብናል ማለት ነው። እንግዲህ አላህ ሱብሓነሁ ወተዓላ እኔም ባስተማርኩት የምጠቀም እናንተም በምትማሩት የምትጠቀሙ በምታዳምጡት የምትጠቀሙ አላህ ያደርጋችሁ። አላህ ኢኽላሱን ይስጠን። በዱንያም በአኺራም የምንጠቀምበት ያማረ የሆነ ለአላህ ብሎ የተሰራ የሆነ ስራ አላህ ያደርገልን። ጀዛኩሙላሁ ኸይረን። የተሳሳትኩት ነገር ካለ ከራሴ ጉድለት እና ከሸይጣን ነው። በሚፈለገው መልኩ ደግሞ በአቅም ያስተምረም ከሆነ በአላህ እገዛና በአላህ ሱብሓነሁ ወተዓላ እርዳታ ነው ማለት ነው። ጀዛኩሙላሁ ኸይረን። ኢንሻአላህ ቀጣይ ስለ ኢኽፋ ደግሞ ቀጣዩ ክፍል ይኖረናል ማለት ነው። ያው እዚህ ቦታ ላይ እዚህ ሪያዱል ሊሳን ላይ ስለ ኢዝሃር እና ስለ ኢቅላብ ምናምን ብዙም እንትና አልተባለም አልተገለጸም እዚህ ላይ። ነገር ግን እነዚህን ሁለቱን ህጎች ግን ኢድጋምና ኢኽፋ የሚለውን በተወሰነ እዚህ ላይ አስቀምጠዋል ማለት ነው። ኢንሻአላህ ቀጣይ ደግሞ ስለ ኢኽፋ ክፍል ለቅላችኋለሁ። እስከዛ አላህ እናንተንም እኛንም ይጠብቀን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።